ያልኳቸው ምን ተሳደቡ የለም ምን ተሳደቡ የለም ልጠቅሳለች። ስለዚህ መጨረሻ ላይ ተሳድባ ወረደች። ይሄን ያልኳቸው የትኛውም ክርስቲያን ሙስሊሞች ዋሽታችኋል የሚል ካለ ግቡ መጽሐፍ ከፍተን የሚያስተምር ሚኪ ማራኪ ሰላም ብያለሁ። ሚኪ ወይ እንዴት ነህ? ሰላም ነው? ኢምራን ወንድሜ እንዴት ነህ? ሰላም አልሐምዱሊላህ። ከየት እምነት ነህ? ያው እንግዲህ ስለሰፊ የማርያም ቤተክርስቲያን ፕሮፋይል የራሱ ናገራንቺስ የጆባ ፕሮፋይል የማርያም ፕሮፋይል ካለከደ አንድ ያገልግል በማርያም ዙሪያ አይ በሷ ዙሪያ እንኳን እስልምናውም ከነብዩ ሰለላሁ ዐለይሂ ወሰለም በላይ ርዕስን ምዕራፍን ጥቅስን ሰጣት ማርያም ያላት ሴት አባጠቀኝ ይሻለኛል ወንድሜ። ግን ችግሩ በእናንተ ደግሞ ይገርምሃል ማለት ነው። ሙስሊሞችን እንኳን ታይዛለች፣ ሙስሊሞችን ትገላለች ይባላል። እውነት ነው? ኧረ ውሸት ወላሂ እንደዛ የሚያገኘው አንዴ ኢምሩ ወንድሜ አይደለም። አሁን አንተ ማርያም አይደለም ኢምሩ እያልኩ አሁን ጀመረ ወደ ኋላ ይለው ከጀመረ በኋላ ምንድን ያልከኝ አንተ ማርያም አልታረግብህ ግን መጽሐፍን ሳነበው ሙስሊሞችን ትገላለች፣ ጉንፋን ታይዛለች። ታሳይ ቃል በቃል ሙስሊም ብላ ጠቅሳለች። ቃል በቃል ጠላት ብላ የክርስቲያን ጠላት ማን ነው? እሱን አሳይ። ጠላቶች ማን እንደሆነ አሳይካለሁ። ሰዎች ናቸው። ከሰዎቹ ደግሞ ሙስሊሞች እንደሚጽም ማስረጃውን ማርያም በክርስትና ጉንፋን ትልካለች፣ ሰዎች ትገላለች። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው፣ ወፍራም ብረት አንገታቸው ይሰኪባቸው፣ ሙስሊሞች ላይ አንገታቸው ላይ ብረት ይሰካባቸው ይላል። ለማርያም ጸልዩ። የመለከታቸውን ድምፅ ደንቆሮ ይነብብ ማነህ ደንቆሮም አድርጊው። እርሳቸውንም በቀፎ በቅርጫት እሰሪያቸው፣ በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። ሰምታችኋል? በአፍንጫቸው ምላኪባቸው ጉንፋን ላኪባቸው። ስለዚህ ጉንፋን ላኪዋ ማናት? ጉንፋን ላኪዋ ማርያም ናት። እንቀጥል። ጨምሪባቸው፣ መንጋጋ ጨምሪባቸው፣ እንደ ሴቶች ይሁኑ። እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍታቸው። ያው መጽሐፍ አልቃል። ስለዚህ ጉንፋን የምታይዘው ማለት በመጽሐፉ የምትልከው በተጨማሪ ደግሞ ወፍራም ብረት አስገቢባቸው በመጸለይ ወደ ማርያም። ስለዚህ አንድ ሰው ጉንፋን ከያዘው በተዘዋዋሪ የማርያም ጸሎት ነው ማለት ነው። ሰላም ብያለሁ ዳንኤል። ያኛው ወረደ አልና አልሐምዱሊላህ። ከየት እምነት ነህ? ኦርቶዶክስ። ጥያቄ ነበረ። እኔ መጀመሪያ ጥያቄ አለ። ይገርምሃል፣ እኔ አንድ ጋር ጥያቄ ነበር። እሺ ጠይቅ። አይ እጅ ላይ መጽሐፍ ቅዱስ አለ? እጅ ላይ የለም። እሺ እኔ ከፍትልሃለሁ። መጽሐፍ ቅዱስን ሳነብ እየወስደ ጥያቄ ተፈጠረብኝ። እሺ እናውጣውና ጥያቄውን እንመልከት። አየህ ኢየሱስ ምን አለ መሰለህ እዚህ ጋር ላውጣው አንዴ እስኪ አንብበው። ምንድን ነው የሚለው? የቱ ጋር ምልክት ያደረኩበት ቁጥር 77 ላይ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላችኋል፣ ስለዚህ እንደነሱ በከንቱ አትገሙ ይላል። አይተኸዋል? ኢየሱስ ምን አለ? ስትጸልዩ አትደጋግሙ አይደለም? ሲጸልይ መደጋገም የለበትም። ትክክል ነኝ ዳንኤል? ምን ነው ዝም አልክ? ኧረ ምንድን ነው ታዲያ ጥያቄ እዚህ ጋር? ስለዚህ ዳግሞ መጸለይ የለበትም አይደል? አንድ ሰው ሲጸልይ አለበት። እዚህ ጋር ደግሞ ኢየሱስ አትድገሙ ነው ያለው። ስለዚህ መድገም አለብን ወይስ የለብንም? በከንቱማ አትድገሙ እኮ ነው ታዲያ ነገር። ስለዚህ አንድ ሰው ሲጸልይ መድገም የለበትም አይደል? በከንቱ ቢሆን
በከንቱ ከሆነ ማርገም የለብንም ሲጀምር። አመሰግናለሁ። ግን መጽሐፍ ቅዱስ ሳነብ ኢየሱስ እየደጋገመ ይጸልይ ነበር። ያው ደግሞ ሁለተኛ ሄዶ ጸለየ ይላል። ለምንድን ነው ኢየሱስ የሚደጋግመው? ያው ደግሞ ሄደ ሶስተኛው ጊዜ ደግሞ ጸለየ። ያው የደጋገመ ይጸልይ ነበር ኢየሱስ ወደ አምላኩ። መጀመሪያ አምላክ ይጸልያል እንዴ? እና ደግሞ ሲጸልይ መጀመሪያ አምላክ ይጸልያል። ከንቱ የሚለው ትርጓሜ ምንድን ነው እንመጣለን። ግን መጀመሪያ አምላክ ይጸልያል። አዎ ይጸልያል አምላክ እሺ አመሰግናለሁ። ከይቅርታ ጋር ዳንኤል እኛ የሚጸልይ አምላክ አናመልክም። 4 ነጥብ። አመሰግናለሁ። ቀጣይ እዛው ላይ በከንቱ አስርገሙ ሲባል ማለት ነው። ያው የማይሆን ነገር ነው። ስለዚህ አንድ ሰው ሲጸልይ መደጋገም አለበት ወይስ የለበት? አለበት። አዎ ቀጥለህ አንብበው። ሰርፕራይዝ ሄደ። እናመሰግናለን። የሚጸልይ አምላክ ቢላህ አለይኩም የሚጸልይ አምላክ እንዴት ነው አምላክ የሚባለው? ሲቀጥል ደግማችሁ አትጸልዩ ራሱ ደግሞ ይጸልያል። ነውዙ ቢላህ ስልኩ ይሄን አይደል እንዴ? አልችልም